ኑሮ ያስጨንቀዋል። እዚህ ላይ የሚመላለስ ነገር አለ። ለህይወታችን ምስቅልቅል የምናደርግበት እድሜና ህይወታችንን መስመር የምናስይዝበት እድሜ በምህረቱ ልክ ከማረህ በቁጣው ልክ ከመጣ አትችለው ማለት። በህይወታችሁ ላይ ሚስ ያደረጋችሁትን ነገር፣ በህይወታችሁ ላይ የተሳሳታችሁትን ነገር፣ በህይወታችሁ ላይ ማስተካከል የምትፈልጉት ነገር ካለ ይህ ቪዲዮ ተመልከቱ። ለእናንተ እመኑ፣ ታተርፉበታላችሁ። ያ ነገር ለእኔ ቀድሞ ገብቶ ቢሆን ኑሮ ዛሬ እንደዚህ አልሆንም ነበር የሚል ስሜት እንዳይሰማችሁ። ዛሬን እያስተካከላችሁ ከሄዳችሁ ነገ እንደዚህ አይነት ነገር አይፈጠርም። ዛሬን ከዛሬ እንዳያልፍ ካደረጋችሁት በቃ ለነገ ጥሩ ነገር እየሰራችሁ ነው። ዛሬ ያንዘላዘላችሁት ነገር አይደለም ለቀናት ለአመታት ይሻገርባችኋል። ስለዚህ ይህን ቪዲዮ በአክብሮት ተከታተሉ። ብዙ ጊዜ ማንኛውም ሰው በህይወት እስካለ ድረስ ማሰብ መቼም አያቆም። ማሰብ አይደለም ይጨነቃል። ማሰብ ብቻ ሳይሆን ይጨነቃል። ለምንድን ነው የሚጨነቀው? ኑሮ ያስጨንቀዋል፣ ያሳስበዋል። በቃ ቤተሰቦቹ ያሳስበዋል፣ እድሜው ያሳስበዋል፣ ትዳር አለመያዙ ያሳስበዋል፣ የሀገር ሰላም አለመኖር ያሳስበዋል፣ የኢኮኖሚው ጣራ መንካት ያሳስበዋል፣ ብዙ ነገር ያሳስበዋል። ሰው እስካሁን ድረስ ያ ሰው እየኖረ ነው ወይ የሚያስበው? ህይወታችሁ እንደዚህ ግልብጥብጥ ትላለ። ህይወታችሁ ሩዋንዳ አልሆነባችሁ። ህይወታችሁ ውስጥ በቃ ምንም ነገር ጠብ አልል ያለ ሰዎች እመኑ። ትዕግስት ካላችሁ ይህን ቪዲዮ ተከታተሉትና ወደ ህይወታችሁ ቀይሩት፣ ተግብሩት። እዚህ ውስጥ ያለ ስሜት አለ፣ እዚህ ውስጥ ያለ ፍላጎት አለ፣ እዚህ ውስጥ ያለ ሙቀት አለ፣ እዚህ ላይ የሚመላለስ ነገር አለ። ገብቷችኋል? በአይናችን የምናየው በጆሮአችን የምንሰማው ብዙ ነገር አለ። ከህይወታችን ጋር የሚጣረስ ለህይወታችን የሚያስፈልገን በጣም ብዙ ነገሮች ግራ የሚያጋቡ የሚመስሉ መቼም ቢሆን ቀኝ ሊመጡልን አይችሉም ብለን የምናምናቸው በጣም ብዙ ነገሮች አሉ። ከነዚህ ነገሮች የሰው ልጅ በህይወት እስካለ ድረስ ያስባል አይደል? ይፈልጋል የሆነን ነገር። ግን ማግኘት የሚችለው እንዴት ቢያደርግ? የሆነን ነገር ማስተካከል የሚችለው እንዴት ቢያደርግ? ብዙ ጊዜ ሁላችንም ለራሳችን እንጠይቀዋል። ነገር ግን ይሄ የቀነጨረ ታውቃላችሁ፣ የቀነጨረ ጭንቅላት ወይም የቀነጨረ አስተሳሰብ። የቀነጨረ ማለት በጣም የድሃ የሆነ የአስተሳሰብ ድህነት ዲፔንድ ያደረገው ሰው ማለት ነው። የሚያስበው እችን ታክል ነው። የእውነቴን ነው የምነግራችሁ፣ እችን ታክል ነው የሚያስበው። ነገር ግን እኔ በህይወቴ የተሳሳትኩባቸው ሰዓቶች ነበሩ። በህይወቴ ማድረግ ያልነበረብኝ ያደረኳቸው ነገሮች አሉ። በህይወቴ መጓዝ ያልነበረብኝ ሰዓት ተጉዣለሁ። ዛሬ የምነግራችሁ ነገር ግን ከማን ጋር መጓዝ እንዳለባችሁ፣ መቼ መጓዝ እንዳለባችሁ፣ ምን ማድረግ እንዳለባችሁ ከላይፍ ተሞክሮ ጠብ አደርግላችኋል። ይጠቅማችኋል፣ እመኑኝ ይጠቅማችኋል። የመጀመሪያው ነገር በጣም ብዙ ነገሮቻችንን በተለይ 18 ካለፈን በኋላ እስከ 23 24 ዓመት ለህይወታችን ምስቅልቅል የምናደርግበት እድሜና ህይወታችንን መስመር የምናስይዝበት እድሜ። በዛን ሰዓት ቤተሰብ አንሰማም፣ ጓደኛ ልንከተል እንችላለን፣ ራሳችንን አንሰማም፣ አናውቀውም። ምክንያቱም ደመ ነፍስ ነው። እግዚአብሔርንማ ጭራሽ አናውቀውም። ያኔ በምንፈልገው ህይወት ላለመሄዳችን የመሰነካከል ምክንያት ፍቅር ውስጥ ልንገባ እንችላለን፣ መጠጥ ውስጥ፣ የተለያዩ ነገሮች የምናደርግበት የእድሜ ክልል ያ ነው። የዚች ምድር ሁኔታ፣ የዚች ምድር እንቅስቃሴ፣ የዚች ምድር ቆይታ ደግሞ ያለ እግዚአብሔር ዜሮ ጊዜ፣ ያለ ፈጣሪ ምንም አይነት ነገር ወደፊት ብትራመዱ ወደኋላ ነው። ኦልሬዲ ያን እድሜ ያልፈነዋል። ምን ታዲያ ያለፍነውን እድሜ ልትሉ ትችላላችሁ። ነገር ግን ቤዚኩን ልነግራችሁ ስለፈለኩ ነው። መነሻውን ልነግራችሁ ስለፈለኩ ነው። ያለ ፈጣሪ ምንም ነገር አይሆንም። አይደለም ያለ ፈጣሪ ያስቀየምናቸው እናት አባቶቻችን ራሱ ይቅር ካላሉ፣ እኛም ሂደን ይቅርታ ካልጠየቅናቸው ነገሮች እንደዚህ ጥምም ነው የሚለው። ያኔ አእምሯችን ያኔ ወይ ግሮዝ ያደርጋል ወይ ይቀነጭራል። ያቺ የእድሜ ክልል በጣም ለላይፍ ወሳኝ የእድሜ ክልል እንደሆነች የተረዳሁበት ሰዓት፣ ብንማር የት መድረስ እንዳለብን የሚያደርሰን፣ ብንታገስ አሁን ያኔ የከሰርንበትን የደረስንበትን ነገር ኦልሬዲ አሁን ትልቅ ስንሆን ስናየው ተራ ነገር እንደሆነ እንረዳ ነበር። አለማወቃችን ግን ቁልቁል እያስወርደናል። ያኔ በቤተሰብ ተው ነውር ነው እየተባልን ያደግነ ሰዎች ያኔ ነውርነቱን እንተዋለን። ስለዚህ በዛን ሰዓት ምስቅልቅል ያደረግናቸውን ነገሮች አሁን ማስተካከል ከፈለግን ወደ አምላካችን እንመለስ።
እሱን ከፊታችን አድርገን እንራመድ። በጣም ትርፋማ እንሆናለን። በጣም ደስተኛ እንሆናለን። በጣም ታጋሽ እንሆናለን። በጣም ተስፈኛ እንሆናለን። እኔ ፈጣሪ ከፊት ቀድሞ ማን ያፈረው? እግዚአብሔርን ተማምኖ ያፈረኝ። በህይወቴ ከበረሃ እስከ ከተማ ማንም ከአራዊት በቀር አንድም የሰው ልጆች የሌሉበት ጫካ ውስጥ ተንቀሳቅሼ ኑሬ ያውቃለሁ። ብዙ ኪሎ ሜትር ትራንስፖርት የሌለ ሆኖ በእግሬ ተጉዤ ያውቃለሁ። የአፍሪካ ካፒታል መዲና አዲስ አበባ እየኖርኩ ገብቷችኋል አይደል? የሰው ልጅ በህይወቱ ብዙ ውጣ ውረዶችን ያሳልፋል። በማጣት በማግኘት በመሳቅና ባለመሳቅ ዞር ብል በዙሪያ ያሉ መስሎኝ የሌሉ ብዙ ጓደኞች ያሉ መስሎኝ ብዙ ቤተሰቦች የሌሉ ሆኖ አግኝቼዋለሁ። ሁሌም ግን እዛ ጫካ ያለውም አብሮ የነበረ እግዚአብሔር አሁንም አብሮኝ ያለ እግዚአብሔር የገባ ይለት ውስጤ ሰላም አገኘ። የተረዳሁት ቀን አላቅም ያገኘሁትን ነገር በህይወታችሁ ላይ ሪስፔክት መስጠት ያለባችሁ ክብር መስጠት ያለባችሁን ስጡ፣ አትናቁ። ነገር ግን መለየት ያለባችሁን ግን ላይ በተለይ ስትወድቅ ለሚያነሳ ፈጣሪ ጊዜ ሰጠው እንጂ ስትወድቅ ዞር ብሎ ለማያይህ ጓደኛ በየግሮሰሪ እየተከተልክ ጊዜህን አታባክ። ያኔ ኑሮህ ሌላ ህልም ሌላ ይሆንብሃል። ምክንያቱም መተው ያለብህ በተለይ ስኬት የምትፈልጉ ከሆነ ሰላም የምትፈልጉ ከሆነ እናንተ የሆነ ሰው አይታችሁ ያን ሰው መሆን የምትፈልጉት ነገር ካለ ሰው ቀንሱ፣ ጓደኛ ቀንሱ። የእውነት ነው የምነግራችሁ፣ ጓደኛ ቀንሱ፣ ትጠቀማላችሁ። የጓደኛ ብዛት የጓደኛ ጋጋታ ለኢኮኖሚም አይሆንም፣ ፊዚካሊም አይሆንም፣ ሜንታሊም አይሆንም። ሀሜት ብቻ፣ ወሬ ብቻ፣ ውሸት ብቻ። ከዛ በኋላም ደግሞ የሆነ ነገር እንኳን እንዳሰራ ትገደባል። የሆነ ነገር እንኳን እንዳታወራ ትገደባል። የሆነ ነገር እንዳታራምድ ትገደባል። አይደለም ሌላው ቀርቶ ላይፍ እንኳን ትዳር መስርቼ ልኖር ብትል አንተ የትዳር ኢንተረስቱ ኑሮ እነሱ ከሌላቸው ትዳር መመስረታቸው ብትመሰረትም ትበትነዋል። ስለዚህ በህይወታችሁ ላይ ስኬታማ መሆን ከፈለጋችሁ፣ በህይወታችሁ ላይ ሰላም ከፈለጋችሁ፣ በህይወታችሁ ላይ የምትፈልጉት አይነት ሰው መሆን ከፈለጋችሁ አንደኛ ጓደኛ ቀንሱ፣ ሁለተኛ በቃ ፈርስት ዋን አድርጋችሁ ፈጣሪን አስቀድሙ። በቃ እኔ እመኑኝ። ምን ማለት ነው እንደዚህ የምትለን? ማለት አንተ ስለ ፈጣሪ ትነግረን ነው አይደለም። በምንድን ነው የምታስቀድሙት? እናንተ እውነት ታመሰግኑታላችሁ? እውነት ትጸልያላችሁ? ስንበላ አመስገን ነው የምንበላ፣ ስንጨርስ አመስገን ነው የምንነሳ። ከእንቅልፋችን ስንነሳ እናመሰግነዋለን? አናመሰግነው። ስንከስር ተናደን መጠጥ ቤት፣ ስንከስር የሆነ ነገር ሆነን የሆነ ቦታ ነው የምንሄደው። ሰው ጋር ስንጣለን እንደዚህ እንትና እንዲህ ናት፣ እንትና እንዲህ ነው፣ እንትና እንዲህ ነው። እንደዚህ ከሚል ሰው ጋር ተለዩ። እኔ ልንገራችሁ፣ እንደዚህ ብቻዬን ያቆመኝ እግዚአብሔር የእኔ ጥንካሬ ያለ በአጠገቤ ማንም ፈጣሪ ይመስገን ማንም ባለመኖሩ ምንም አልሆንኩም። እያያችሁ ይሆናል ምንም አልሆንኩም። እናንተም ቢሆን እውነት ሰው የሚመስሏችሁ ሰዎች ነገ የሚጎዷችሁ የዋህ ናቸው። እሷ የዋህ ናት፣ እሱ የዋህ ናት የምትሏቸው ሰዎች የዋህነታችሁን ያሳያችሁ። እንዴት አድርገው የዋህ መሆናችሁን እንደሚያሳያችሁ ጠብቁናል። ስለዚህ በህይወታችሁ ሚስ ማድረግ የማትፈልጉት ነገር ጥሩ ህይወት ከሆነ ምኞታችሁ፣ ጎዳና መውጣት ካልሆነ፣ እግዚአብሔርን ማማረር ካልሆነ፣ መልካም ነገር የምትሹ ከሆነ ጓደኛ ቀንሱ። ትምህርት ከሆነ ተማሩ። በቃ በፈጠራል። እኔ ስለ ትምህርት ያለኝ ሪስፔክት እነግራችኋለሁ። ለትምህርት ያለኝ አንደርስታንድ ልነግራችሁ አልችልም። መማር ማለት አይዶኑ የበቀለን ተክል ውሃ እንደማጠጣት በህይወታችሁ ላይ ትልቅ ኢፌክት ያመጣል። ትልቅ ቫልዩ አለው ትምህርት። ገባችሁ? ከዛ በኋላ ደግሞ ለእንትናንትን ለሰው አትገዙ። አንድ አምላክ ነው ያለ፣ ለአምላክ ተገዙ። አንድ ፈጣሪ ነው ያለ፣ ለፈጣሪ ተገዙ። ብዙ ጊዜ ወጣትነት በጣም አስቸጋሪ፣ ወጣትነት በጣም ይሸውዳል፣ ወጣትነት በጣም ይፈትናል፣ ወጣትነት በጣም ማጣትን ያበዛል። በወጣትነት ገንዘብ የለም፣ በወጣትነት ማንም አይሰማህም፣ በወጣትነት አንተ ማንንም አትሰማም። ወጣት ስትሆን በቃ የምትፈልገው ብዙ ነው፣ የምትጨብጠው ነው የሚመስል፣ ጣራው፣ ግድግዳው፣ ሁሉ ነገር በቃ ለአንተ ቅርብ ነው። አይደለም። ሰከን ማስተዋል። የትኛውን ቤተ እምነት አንብቡ፣ ታተርፉበታላችሁ። መጽሐፈ ሲራክ ምዕራፍ 5 ቁጥር 5 ላይ ምዕራፍ 5 ቁጥር 5 ላይ መጽሐፈ ሲራክ እንዲህ ይላል፣ በኃጢአት ላይ ኃጢአት አትጨምርባት፣ ስለ ኃጢአትህ የእግዚአብሔር ቸርነቱ ብዙ ነው እያልክ ንስሐ መግባትን አትፍራ፣ ቸልም አትበል። ልክ እንደ ቸርነቱ እንደ ምሕረቱ ቁጣው የፈጠነ በምሕረቱ ልክ ከማረህ በቁጣው ልክ መጣት አትችለው ማለት በቃ ኃጢአት ሰራህ አይደል? ስለ ኃጢአት መጨነቅ ስለ ኃጢአት ማለት ጥሩ ነው።
ከዛ ባሻገር ንስሐ በየትኛውም ቦታ ሄደ ንስሐ ግባ። ብቻ አንተ ከኃጢአቴ ያቀልልኛል ኃጢአቴን ያስቀርልኛል በምትለው እምነትህ ወይም ሲቹዌሽን የእምነት ሌብልህ ሂድና ንስሐ ግባ። የእውነቴን ነው። ገንዘብ በቃኝ አትበል። የሰውነትን ፈቃድ አትከልክል። ገንዘብን በከንቱ አትዝራ። ቀምተህ ላመጣኸው ገንዘብ መስጠትን አትሰስት። ምክንያቱም በተጨነቅና በተቸገርክ በተከፋ ጊዜ አያድንህምና። ኦ ማይ ጋድ የእውነቴን ነው የምነግራችሁ። በጣም ነው የምደመምበት መጽሐፈ ሲራክ አንዳንዴም ያስፈራኝ። መልከ መልካም ሴት ላይ ዓይንህን አንሳ ይላል። ውበቷ አሸንፎ ወደ ዝሙት ትጥልሃለች፣ ከአምላክ ጋር ታራርቃለች። ወጣትነት ይህ ነው። ወጣትነት በጣም ትፈተናለህ። በዝሙት ትፈተናለህ፣ ገንዘብ በማጣት ትፈተናለህ፣ በስራ ትፈተናለህ፣ በትምህርት ውጤት አለማምጣት ትፈተናለህ። ይህ ሁሉ ፈተና ለማለት ታጋሹ። የእኔ ትዕግስት እንደዚህ አውጥቼ ማሳያችሁ የሚታይ ቢሆን መብርሃንን አሳያችሁ ይጠቅማችሁ። መታገስ ቫልዩ አለው። መታገስ ዋጋ፣ መታገስ ነገን እንድታዩ ያደርጋል። ስለዚህ እባካችሁ ጓደኛ ቀንሱ፣ እግዚአብሔርን አስቀድሙት። በህይወታችሁ ላይ ደስተኛ ራሳችሁ ደስታ ፍጠሩ። ራሳችሁ ደስታ ፍጠሩ። ማንም ደስታ ይፈጥርላችሁ። የሆነች ነገር ስትሆን በእሷ ተደሰቱ። በትንሽ ነገር ተደሰቱ። በአለቻችሁ እጃችሁ ላይ ባለ ነገር በጣም ተደሰቱ። ሰዎች ከያዙት ወርቅ ይልቅ እናንተ የያዛችሁት ፌስታል በጣም ለእናንተ ይጠቅማል። ሰዎች የያዙት ወርቅ የእናንተ አይደለም። እናንተ የያዛችሁት ፌስታል ግን የእናንተ ነው። የሆነ ነገር እንኳን ማንጠልጠል ብትፈልጉ በያዛችሁት ፌስታል ለምታንጠለጥሉ አይደለም። ዳይመንድ ያክል ይዛችሁ አይደለም፣ ወርቅ ያክል ነገር እናንተ ጋር ኑሮ አይደለም፣ ብርን ያክል ውድ ነገር ስጦታ እናንተ ጋር ኑሮ ባይኖራችሁ እንኳን ሰው ከያዘው ይልቅ እናንተ የያዛችሁ። ወንድሞች እህቶች፣ እግዚአብሔር እናንተን ያለ ዓላማ ወደዚህ ምድር አላመጣችሁም። ቤተሰብ ለእናንተ መተላለፊያ ድልድይ ነው እንጂ ምንም አይሰራላችሁ። በዙሪያችሁ ያለ ሰው ኖርማሊ ሰው ጋር መኖር ስላለብን ሰው የተፈጠረው ምንም አይሰራም። ምንም ቫሊውለስ ነው። የሚያማችሁ ነገር አብሮ የነበረ የሚጎዳችሁ የቀረባችሁ ሰው የምታውቁት ሰው የሚበድላችሁ ያመናችሁት አንገታችሁን የሰጣችሁ ያ በዚህም የተሳለ መሆን ከፈለጋችሁ ብቻችሁ ያኔ ሰው ቀንቶ ይመጣል። ሲመጣ ግን ከእናንተ በታች ነው። እናንተን ተከታይ ነው የሚሆን። እናንተ አትከተሉ፣ አስከታይ ሁኑ። ስለዚህ ራሳችሁን መቀየር ከፈለጋችሁ እግዚአብሔርን አስቀድሙ። ጓደኛ ቀንሱ፣ ራሳችሁን ውደዱ፣ ባላችሁ ነገር ተደሰቱ። እምነት በጣም ይኖራችሁ በፈጣሪ ላይ በጣም ትልቅ እምነት ሊኖራችሁ ይገባል። መጽሐፍ አንብቡ፣ የትኛውንም መጽሐፍ አንብቡ፣ ትጠቀማላችሁ። ስለነበረን ቆይታ አመሰግናለሁ። ለቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን አትርሱ። የደውል ምልክቷንም ተጫኑ። ቴንኪው። መልካም ጊዜ ይሆንላችሁ።